ወደ ክፍል 3 ከመግባታችን በፊት ባለፉት 2 ቀናት ወሳኝ የሚባሉ 2 ወይም ድንቅ መጽሐፎች የተወሰዱ 4 ምክሮችን ለማየት ችለናል። እነዚህ 4 ምክሮች ላይ ሐሳብ አስተያየት ካሉት በኮሜንት ሴክሽን ላይ ማንኛውንም ሐሳብ አንስቶ ማንሸራሸር ይቻላል። የዩቲዩብ ቻናላችንም ገና ልጅ ስለሆነች እናንተ የሚደረገውን እያደረጋችሁ አሳድጓት። ወደ ዛሬው ምክር ስንገባ ምክር 5 እናገኛለን። ምክር 5 ስለ ወደፊትህ ስታስብ መልካምና አዲስ የሆኑ ዕድሎችን አስብ። ራስህን መጠየቅ ጀምር። ምንም አይነት ተግዳሮቶች ባይኖርብኝ የት ደርሳለሁ ብለህ ጠይቅ። ወዲያውም አእምሮ ትኩረቱን ከጭንቀትና ከፍርሃት ያላቅቅና ስለ ነገ በነፃነት ማሰብ ይጀምራል። ለመሆኑ ባትወድቅ ምን ታደርጋለህ? እንደሚሳካልህ እርግጠኛ ብትሆን ምንስ ትሞክራለህ? 6ኛ ስለ ገንዘብ ምንድን ነው የምታስበው? አንድ ሰው በገንዘብ ጉዳይ ለምን ስኬታማ እንደሚሆንና ሌላው ደግሞ ለምን ተስፋ እንደሚቆርጥ ማወቅ ትፈልጋለህ? መልሱ በጣም ቀላል ነው። ያላቸው የገንዘብ የአስተሳሰብ ስሜት መለያየት ነው። ከገንዘብ ጋር ያለህን ግንኙነት አሉታዊ ነው ወይንስ አዎንታዊ? እሱን መፈተሽ ያስፈልጋል። ገንዘብህን በምክንያት ወይስ በስሜት ታወጣለህ? ይህንንም ደግመህ ለራስህ ጠይቅ። ብዙ ገንዘብ እንዳለህ ወይስ ገንዘብ እንዳጠረ ሆኖ ይሰማሃል? በደንብ ጠይቅ፣ ይመለስልሃል።